ቸውን ለማሳደስ ምን መንገዶችን መከተል አለባቸው የሚለውን መረጃ የማደርሳቸው ይሆናል። እነማንን ነው? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ሰነበታችሁ? ሰሞኑን የጤና ሚኒስቴር ከመስከረም 30 ጀምሮ ሙያ ፍቃድ የሌላቸው ምንም አይነት አገልግሎት መስጠት አይችሉም የሚለውን የጤና ባለሙያዎችን የተመለከተ ሙያ ፍቃድ እድሳትን ማለት ነው ምን አዳዲስ መረጃዎች አሉ የሚለውን የማጋራችሁ ይሆናል። የተመለከተው እነማንን ነው? ማሳደስ ምን ያስፈልገናል? ስራ ልምድ የሌላቸው ጤና ባለሙያዎች ሙያ ፍቃዳቸውን ለማሳደስ ምን መንገዶችን መከተል አለባቸው የሚለውን መረጃ የማደርሳችሁ ይሆናል። የሙያ ፍቃድ እድሳት ያለፈባቸው ያ ማለት ከመስከረም 30 በፊት ቢያንስ አንድ ወር ሳያሳድሱ ያለፋቸው የጤና ባለሙያዎችን በሙሉ ይመለከታል። ከዛ በተጨማሪ ደግሞ ኖ ላይሰንስ ኖ ሰርቪስ የሚለው ማንኛውም የጤና ባለሙያ ሙያ ፍቃድ እስካልያዘ ድረስ ምንም አይነት የሕክምናም ሆነ ተያያዥ የሆኑ አገልግሎቶች ላይ መሳተፍ አይችልም የሚል ነው። ነገር ግን የሙያ ፍቃድ ኖሯቸው 3 ዓመት ያልሞላቸውን ወይም ደግሞ በእጃቸው ኤክስፓየር ያላደረገ የሙያ ፍቃድ ያላቸው አገልግሎት መስጠት ይችላሉ። ይሄ የአሁኑ መረጃ አይመለከታቸውም። ከዛ በተጨማሪ ለወደፊቱ እንግዲህ የሙያ ፍቃዳችሁ አልፎባችሁ በተለያዩ ምክንያቶች ሳታሳድሱ አገልግሎት መስጠት የምትችሉት ቢበዛ 1 ወር ነው። ከ1 ወር በኋላ ግን አገልግሎት መስጠት አትችሉም ሙያ ፍቃዳችሁን እስካላደሳችሁ ድረስ እንደማለት ነው። አዲስ ምን መረጃዎች ያስፈልጋሉ የሚለው አብዛኞቹ የተለመዱ ናቸው ወይም ደግሞ ከክልል ከቦታ ቦታ የሚወሰኑ ሆኖ አብዛኞቹ ግን ወጥ የሆነ በተለይም ደግሞ በፊቱን የሙያ ፍቃድ ሲፒዲ ስልጠና በተለይም ሲኢዩ በትንሹ በሚያሳድሱበት ዓመት 30 ሲኢዩ ሰልጥነው መያዝ መቻል አለባቸው። ከዛ በተጨማሪ እንዳጠቃላይ ያለፉትን ዓመታት ያ ማለት በ3 ዓመት የሚያሳድሱ ክልሎች አሉ፣ በ5 ዓመት የሚያድሱ ክልሎች አሉ። ያ ማለት በየዓመቱ ቢያንስ 30 ሲኢዩ ግን ይሄ ግዴታ ሳይሆን አንዳንድ ቦታዎች ላይ እንዲሁ የዛን የሚያሳድሱበትን ዓመት 30 ሲኢዩ ብቻ ከያዙ የሚያድሱበት ሁኔታ አለ። ለጠቅላላ መረጃ ግን በየዓመቱ የጤና ሚኒስቴር የሙያ ፍቃድ እድሳትን በተመለከተ በእያንዳንዱ ክልሎችና በእያንዳንዱ ቦታዎች ላይ ወጥ የሆነ የሙያ ፍቃድ እድሳት እንዲኖር ምን ያህል ሲኢዩ መያዝ አለባቸው የሚለውን የሚያወጣ ይሆናል። በየዓመቱ እንግዲህ ጥቅምት አካባቢ ላይ ነው የሚያወጣው። ያ መረጃ ሲወጣ የማደርሳቸው ይሆናል ማለት ነው። ከዛ በተጨማሪ በትንሹ 2 ዓመት የስራ ልምድ አገልግሎት መስጠት መቻል አለባቸው። ሌሎች ተያያዥ የሆኑ የትምህርት ማስረጃና የስራ ልምድ ማስረጃዎችን ማያያዝ መቻል አለባቸው። ሁሉም ቦታዎች ላይ ኦንላይን ስለሆነ መጀመሪያ በኦንላይን አፕላይ አድርገው በተቀጠሩበት ሰዓት ሄደው ማመልከትና አገልግሎታቸውን ማግኘት መቻል አለባቸው ማለት ነው። ልምድ የሌላቸው ጤና ባለሙያዎች ወይም ደግሞ በተለይም አገልግሎት ሳይሰጡ የእድሳት ጊዜው የደረሰባቸው ጤና ባለሙያዎች ከክልል በሚለያይ አብዛኞቹ ግን ከ6 ወር እስከ 1 ዓመት ነፃ አገልግሎት ወይም ፍሪ ሰርቪስ ማለት ነው ከሰጡ በኋላ ስለሚታደስላቸው ያ ምግብና መድኃኒት ቁጥጥር ባለስልጣን ከማደሱ በፊት አገልግሎት እንዲሰጡ ደብዳቤ ይጽፋል ማለት ነው። አቅራቢያቸው ላለ የሕክምና ተቋም ወይም ደግሞ ዞን፣ ወረዳ ወይም ክፍለ ከተማ ላይ ይጽፋሉ። ከዛ በኋላ አገልግሎት እንዲሰጡ ይላካሉ ማለት ነው። አገልግሎት ከሰጡ በኋላ ከዛ አገልግሎት ከሰጡበት ተቋም ላይ ደብዳቤ አገልግሎት እንደሰጡ ወይም ፍሪ ሰርቪስ እንደሰጡ ይጻፍላቸዋል። ያን መሰረት በማድረግ ሙያ ፍቃዳቸው ይታደስላቸዋል ማለት ነው። ጋር ተያይዞ በተለይም አንዳንድ የሕክምና ተቋማት ማለትም የግል የሕክምና ተቋማት ላይ፣ ፋርማሲዎች ላይ፣ ክሊኒኮች ላይ እንዲሁም አንዳንድ የግል ሆስፒታሎች ላይ የሚሰሩ ጤና ባለሙያዎች ግን በተለይ ሙያ ፍቃድ እድሳት ላይ እየተቸገሩ እንደሆነ ለመገንዘብ ችያለሁ። ብዙ ጤና ባለሙያዎችም ቅሬታ እያቀረቡ ይገኛሉ ማለት ነው። ያ ማለት ምንድነው? ብዙ ጊዜ ደሞዝ ይከፈላቸዋል፣ ግብር እየከፈላችሁ ነው ተብለው ኦፊሻሊ ቅጥር ይቀጠራሉ። ከተቀጠሩ በኋላ ግን ምንድነው የሚሆነው? ያ የቀጣሪያቸው የሕክምና ተቋም ግብር ሳይከፍል እንዲሁ ዝም ብሎ በአየር ላይ ብቻ እየተከፈላቸው ይቆያሉ ማለት ነው።
ሙያ ፍቃድ ለማሳደስ ብዙ ጊዜ የግል የሕክምና ተቋማት ላይ አገልግሎት የሚሰጡ ጤና ባለሙያዎች አገልግሎት የግብር የከፈሉበትን ደረሰኝ እንዲያመጡና ያንን መሰረት አድርጎ እንዲታደስላቸው ሲጠየቁ ያ ግብር ባለመክፈሉ ምክንያት እነሱ ሙያ ፍቃዳቸውን ማደስ የማይችሉበት ሁኔታ ያጋጥማል ማለት ነው። በዚህ ምክንያት ብዙ የጤና ባለሙያዎች ችግር እየገጠማቸው ይገኛል። ስለዚህ ምንድነው ማድረግ ያለብን? ከሕክምና ተቋሙ ጋር በግልጽ መነጋገርና ይሄ ግብር እየተከፈለላቸው ስለመሆኑ ማስረጃዎችን ማየትና ያንን ደግሞ ክትትል ማድረግ መቻል ያስፈልጋል ማለት ነው። ሌላኛው በተለይም አንዳንድ የግል የሕክምና ተቋማት ምን አይነት ችግር ይገጥማቸዋል? ካለ ሙያ ፈቃድ አገልግሎት እየሰጡ ያሉ ከዚህ በፊት በተለይ ምን ይደረጋል? አንድ ወይም ሁለት ጤና ባለሙያ ሙያ ፈቃዱ እንዲሁም ደግሞ ማስረጃው ለሚመለከተው አካል ይገባና ሌሎች በውስጥ ታዋቂነት የሚቀጠሩበት ይሆናል ማለት ነው። ለምሳሌ አንድ መካከለኛ ክሊኒክ ላይ በአዲስ አበባ ሴታፕ ልንገራችሁ። በትንሹ ሙያ ፈቃዱን የሚያወጣው ነርስ ወይም ጤና መኮንን ወይም ሐኪም ሊሆን ይችላል። ሙያ ፈቃዱ ይገባል። ለላቦራቶሪ ለብቻ ይገባል። ከዛ በተጨማሪ ለነርስ ወይም ደግሞ ኢንጀክሽን ክፍል የሚሰራ ነርስ ሙያ ፈቃድ ይገባል። ከዚህ ውጭ ያሉት ግን ላቦራቶሪ ላይ ለምሳሌ 2 ሰው ቢቀጥር ወይም 3 ሰው፣ ኦፒዲ ላይ 2-3 ሰው ቢቀጥር፣ ኢንጀክሽን ክፍል 2-3 ሰው ቢቀጥር የአንዳንድ ባለሙያዎች ብቻ ሙያ ፈቃድ ይገባና የሌሎቹ የማይገባበት ይፈጠራል ሁኔታ ይኖራል ማለት ነው። ባለመግባቱ ምክንያት ምን አይነት ችግር ይገጥማቸዋል? እነዛ በአየር ላይ ተንሳፋፊ ሆነው የሙያ ፈቃዳቸው ኦልሬዲ አይታደስላቸውም። ከዛ በተጨማሪ ደግሞ ቫሊድ የሆነ የስራ ልምድ እንዲሁም ደግሞ ተጨማሪ ጥቅማ ጥቅሞችና ዶክመንቶችን የማያገኙበት ሁኔታ ይፈጠርና ከዛ በኋላ ችግር ውስጥ ሲገቡ ብዙ ጊዜ እናስተውላለን ማለት ነው። በተለይም አዲስ ከወጣው ይሄ በዚህ ዓመት ከወጣው መመሪያ ጋር ኖን ላይሰንስ ኖ ሰርቪስ ከሚለው ጋር ተያይዞ ብዙ ጊዜ ብዙ ጤና ባለሙያዎች ችግር ውስጥ ገብተው በተለይም ሙያቸውን እስከ ማጣት ድረስ የሚደርሱበት ሁኔታ ሊኖር ስለሚችል በተለይ የግል ሕክምና ተቋማት ላይ የምትሰሩ ጤና ባለሙያዎች በጣም ጥንቃቄ ማድረግ መቻል ያስፈልጋል። ክትትል ማድረግ መቻል አለባቸው። የመንግስት የሕክምና ተቋማት ላይ እነዚህ አይነት ችግሮች አይኖሩም ብለን ስለምናስብ ነው እንግዲህ ይህን መረጃ ያደረስኳችሁ። ከዚህ ጋር ተያይዞ እንግዲህ አንዳንድ ቅሬታዎችና አንዳንድ መልእክቶች እየደረሱ ነበር። ከዚህም ጋር ተያይዞ አንደኛ ኦንላይን በተለይ ክልሎች ላይ ሞልተው እስከ 2 ወር ድረስ የመጠበቅ ሁኔታ ይኖራል። በተለይ እንደ አዲስ አበባ እንደዚህ አይነት ችግሮች አይኖሩም። ምክንያቱም እንደሞሉ ወዲያውኑ በዛ ቀን ወይም ሳምንት ባልሞላ ጊዜ ውስጥ ይሄ አሳይን ተደርገው እዚህ ቦታ ላይ መጣችሁ ለዚህኛው ባለሙያ ዶክመንታችሁን አሳዩ የሚል ቴክስት ስለሚደርሳቸው ያን ያህል ችግር አይገጥማቸው ማለት ነው። ግን ብዙ ጊዜ ክልሎች ላይ እንደዚህ አይነት ችግሮች ስላሉ ምናልባት የሚመለከተው አካል ይህንን መረጃ የምታዩ መረጃውን ሼር ብታደርጉና እነዚህ መረጃዎች የሚፋጠኑበት ሁኔታ ቢፈጠር መልካም ነው እንላለን። ባለሙያዎች የሙያ ፈቃዳቸውን ያወጡት ከዞን ላይ ከመሆኑ ጋር ተያይዞ ዶክመንቶች በተለይ ዝውውር ወይም ደግሞ ሌላ ክልል አውጥተው ነገር ግን አገልግሎት የሚሰጡ ሌላ ክልል ላይ ሲሆን ዶክመንቱን ሙያ ፈቃድ ለማሳደስ ዶክመንቱ መላክ ስላለበት ያ በኢሜል እስከሚላክ ድረስ የመዘግየት ሁኔታ ይኖራልና እነዚህን መረጃዎችም ምናልባት የሚመለከታቸው አካል ማስተካከል የሚችሉበት እና ማፍጠን የሚችሉበት መንገድ ቢኖር ወይም ፋርማሲስቶች የግል ፋርማሲ ላይ አገልግሎት እየሰጡ ነገር ግን ብዙ ጊዜ ችግር እየገጠማቸው ይገኛል። ሙያ ፈቃዳቸውን ለማሳደስ ሲሄዱ እክል እየገጠማቸው ይገኛል። በተለይም ደግሞ እንደ አማራ ክልል ብዙ ቦታዎች ላይ እነዚህ ችግሮች እየተከሰቱ ስለሆነ ምናልባት የሚመለከተው አካል ምላሽ መስጠት መቻል አለበት ብለን እናስባለን። እንግዲህ የነበሩኝ መረጃዎች እነዚህ ናቸው። ለቆይታ እያመሰገንኩ ለቻናሌ አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ አድርጉ፣ ቤተሰቦችን እንላለሁ። ከዚሁ ጋር ተያይዞ የትኛውም ሐሳብ አስተያየት ወይም ጥያቄ ካላችሁ መጠየቅ ይቻላል። እንግዲህ ከሚመለከተው አካል ጥያቄዎችን አቅርበን ያገኘነውን ምላሽ ወደ እናንተ መልሰን የምናደርስ እንዲሁም ደግሞ በውስጥ መስመር ምላሽ የምንሰጥ ይሆናል። ለነበረን ቆይታ እያመሰገንኩ በድጋሚ መልካም ጊዜ